ይሄ ደግሞ ወደ አልጋ ነው የሚሆነው። ይሄ አሁን አይገርምና ዋው ናይስ ዋው አሁን ነው የሚገርመው ማታ ላይ ደግሞ እዚህ ጋር እንትኑን አድርጎ ምኝታ ያደርገዋል ማለት ነው። ምኝታ ያደርገዋል እዚህ ይተኛል። አሁን እዚህ እኮ ሁለት ሰው መተኛት ይችላል። በደንብ ሁለት ልጆች መተኛት ይችላሉ። አሁን ለምሳሌ እኛ ይሄን ስታንዳርዱን ጠብቆ የሸራተን ስታንዳርድ የትልልቅ ሆቴሎች ስታንዳርድ ስለሆነ ልጁ ከግቢው አሁን እናስወጣዋለን ካሉ አንሰጠውም። ለምን እዛው ውሎ አድሮ ቆጥቦ የሆነ ቦታ እንዲደርስ ነው። ይሄ ራሱ ስራው ራሱ ሲሰራ የሆነ ቦታ በጣም ኢፍ መኪና ያላቸው ሰዎች እንትን እንዲሉት ነው። አሁን ለምሳሌ የኔ ፎርድ ላይ ጎትተናል። ኦኬ የኔ ፎርድ ላይ ጎትተናል። ይሄንን ጎትተናል። ይሄኛው ምንድነው? ይሄ ሶ የዚህ ዋና